እንዴት አላችሁ? በቅድሚያ በሰሞኑ ጉንፋን ምክንያት ትንሽ ድምጼ ተቀይሯል። ይቅርታ ጠይቃለሁ። ዛሬ የተለየ ነገር ነው ይዤላችሁ የመጣሁት። በ1986 ዓመተ ምህረት ታህሳስ ወር የታተመ ሳሌም መጽሔት ላይ ነው ያገኘሁት። ሳየው ተመቸኝ። አይ ቲንክ እናንተም ትወዱታላችሁ ብዬ አስባለሁ። አጭር ልቦለድ ነው። ደራሲዋ ቤተልሔም ኃይሌ ትባላለች። እንቀጥል። ጥቁር የሬንጅ ምንጣፍ ላይ እግሬ ወደ እርምጃው ተጣብቋል። ወደሚያውቀው የስፒል ጫማዬም ተረከዝ በቀጭቋ ድምፅ ያናግረኛል በብቸኝነቴ እንዳልተክዝ። እናም ከጥቁር ሰማይ ስር በጥቁር መንገድ ላይ ብቻዬን እራመዳለሁ፣ እጓዛለሁ። ጉዞዬ የመኖር ወይም ያለመኖር ጥያቄ መሆኑ ይሆን ያልፈራሁት? እኔ እንጃ። ሊሆንም ላይሆንም ይችላል። ለዚያውስ የመኖር ወይም ያለመኖር ጥያቄ ምን ልዩነት ኖሮት? ለመኖር በታገልን ቁጥር የምንሞትበትን ቀን እያቀረብን ነው የምንሄደው። ህይወት ሞትን ያባርራል፣ ሞትም ህይወትን። የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች። ሲኦል ውስጥ ይሆን ያለሁት? ድቅድቁ ጨለማ ፊቴን ከመክደኑ የተነሳ የማየው አንዳችም ትርኢት የለም። ሰማይ ምድሩ በጽልመት ተውጧል። ከዋክብቱ በጠሊቁ ጥቁር ሰማይ ለዘላለሙ ተውጠው የጠፉ ይመስላል። ኃይለኛ ቅዝቃዜን የተጫነው የምሽቱ ንፋስ እንደ ደራሽ ወንዝ እያፏጨ አየሩ ላይ ይጋልባል። ከዚህ በቀር የሚታይም ሆነ የሚሰማ ድምፅ የለም። ነፍሳቸውን አይማረውና ሽማግሌው የንስሐ አባታችን ስለ ሲኦል ብዙ ነገር አጫውተውኝ ነበር። ሁሉም እንደ ኃጢአቱ ልክ የሚቀጣበት ሲኦል 3 ደረጃ አለው። የመጀመሪያው ደረጃ በእሳት የሚነዱበት በውሃ ጥም የሚቃጠሉበት ምድጃ ነው። በቃጠለው የሚነፉት ከጥማቸው የተነሳ ምላሳቸውን ያኝካሉ። ሁለተኛው ምድጃ ከበረዶ በላይ የሚቀዘቅዝ ሲሆን በረደን ለሚሉትም ስጋን ገሽልጦ የሚያነሳ ብርድ ልብስ ይሰጣቸዋል። ንስሐ አባታችን እንደሚሉን ከሆነ 3ኛው ምድጃ ይሻላል። ለአፍታም ቢሆን ፋታ የሚሰጥና በሽንትና ሰገራ የተሞላ የውቅያኖስን ጉድጓድ የሚያህል ምድጃ ነው። ጉድና መከራው የሚገለጠው እየቆየ ነው። የቆማችሁ ተገልበጡ፣ ጠለቁ ተብሎ ሲታዘዝ። ሰው ሲቃጠል በበረዶ በሽንት ጉድጓድ ሲታጀል አይሞትም ስላቸው፣ አይ ልጄ ሞትማ ወደ ሲኦል ከመወርወራችን በፊታችን ታርዶ እንደኛው ወደ ሲኦል ይወረወራል። ከዚህ ጊዜ በኋላ ጥርስ ከማፋጨትና ምላስ ከማኘት በቀር ሲኦል ውስጥ ስቃይና መከራ እንጂ ሞት የለም ይሉኛል። ነገሩ እንዲያ ከሆነ ያለምንም ጥርጥር እኔ 3ኛው ሲኦል ውስጥ ነው ያለሁት። አጭር ፋታ፣ ረዥም ስቃይ፣ ነገር ግን ሞት የሌለበት ምድጃ። ከበስተኋላ የምሰማው የሰቆቃ ድምፅም የዚሁ ማስረጃ ነው። የኔም ተራ ደርሶ ከመጮሄ በፊት መሸሽ፣ መሮጥ፣ ማምለጥ አለብኝ። በእርምጃ እየገፋው ሲሄድ እሰማው የነበረው የሲኦል ድምፅ እየራቀኝ የተጫነኝም ጽልመት እየሳሳ መጥቶ አንዳንድ ነገሮች ይታዩኝ ጀመር። እንዲያውም ዝናብ በሆዱ ቆልፎ የያዘውን ጥቁር ደመና ደግፎ የቆመ የሚመስለው ሰማይ ጠቀስ ህንፃ በግልጽ ነው የሚታየኝ። ከህንፃው አንዳንድ መስኮቶች አፈትልኮ የሚወጡት ብርሃኖች ወደ መንገዱ ይፈሳሉ። ከህንፃው ስር ግንቡ ላይ እንደ ማዲያት የተለጠፉት በካርቶን በቡቶቶና በውዳቂ ጣውላ የተሰሩት ቤዎች ደፍሬ ቤት አልለውም የገነትን ቤት ባልኖርበትን አድሬበታለሁና በንፋሱ ይርገበገባሉ። ከቤዎቹ ትንሽ ፈቀቅ ብሎ 3 የገነት መግቢያ ጠባቂዎች ሰብሰብ ብሎ ቁጭ ብሏል። አቤት ማስፈራታቸው! ጽልመተ ሞት ጋኔሎች፣ ፀጉራቸው የተንጨፈረረ፣ ፊታቸው የጠቆረ፣ በጥቁር እጃቸው ጥቁር እንጨት እየማገዱ ጥቁር ጢስ ይታጠናሉ። እንዴት አባቴ አድርጌ ነው ሳያዩኝ የማልፋቸው ብዬ ሳስብ ሐሳቤን ያወቁ ይመስል 3ቱም ወደ እኔ አቅጣጫ አፈጠጡ። ለምን ያፈጡብኛል? ብቸኝነቴ ላይ የሆነ ያፈጠጡት ወይስ በሔዋንነቴ ላይ? አሁን ይሄ ምኑ ያስቃል? ሁሉም እንዲህ ናቸው። የተደናቀፈን የሚጥሉ፣ ተጓዥ የሚጠልፉ፣ ለራሳቸው ደስታ ሲሉ ለሌላው ክፋት ጥፋት የሚመኙ፣ የሲኦል ደስታቸው ወሲብ ብቻ ነው። ዛሬ ግን የሆንኩትን ቢያውቁ እንድሰናከል ባልጣሩ፣ እንዲህ ክፉንም ባልተመኙልኝ ነበር። በጠና ተይዣለሁ።
በእናት ህመም ለእርዳታ ከሲኦል በሚጮህ ነፍስ ብነግራቸው ይገባቸው ይሆን? ማለፊያ መንገድ ይሰጡኛል? ምን አለ እሱ በተአምራቱ እነሱን የሚያሳልፈኝ አንድ ሰው ብቅ ቢያደርግ። የጫማ ኮቴ ሰምቼ ዞር ስል አንድ የኔው ቢጤ ብቸኛ ተጓዥ አጠገቤ ደርሷል። እንዴት አባቴ ልቅረበው? መጠጥ ቀምሷል መሰለኝ ገድገድ ይላል። ጋሼ ሰዓት ስንት ነው ብዬ እንዲደርስብኝ ቆም አልኩለት። ሲያየኝ ደስ አላልኩትም መሰል ወፍራም ከንፈሮቹን አላቆ በሚጎተት ደካማ ድምፅ ስንት ሰዓት ሆነ? ገዝተሽ አታይም? ዲስኮ 3 ብር ገብቷል። በነፃ እስኪታደል ነው የምጠብቂው በማለት አመናጭቆኝና አሹፎብኝ ሄደ። ግን ሰዓት መጠየቅ ይህን ያህል ያናገራል? ወይስ የአዳምነት ትምክህቱ ነው እንዲህ የሚያስደነፋው? እኔን ሔዋኒቱንም ሕይወት ከሱ በላይ እንዳጠነከረኝ አላወቀም። እነዚያስ ሕንፃው ስር የተቀመጡት ዘግቻቸው ባልፍ ምን ያመጡብኛል? ዘግቻቸው አለፍኩ። በኒዮን የመብራት ብራንድ ግድግዳው ያሸበረቀው ሆቴል በብርሃኑ አላፊ አግዳሚውን ይጠቅሳል። ልቤም ዓይኔን ተከትሎ ይሄዳል፣ ስጋዬም ይከጅላል። ቀኝ ዓይንሽ ብታሰናክልሽ አውጥተሽ ካንቺ ጣያት፣ ሙሉ ሰውነትሽ በገሃነም ከሚቃጠል ይልቅ ከአካልሽ አንዷ ብትጠፋ ይሻላልና። ቀኝ እጅሽን ብታሰናክልሽ ቆርጠሽ ጣያት፣ ሙሉ ሰውነትሽ በገሃነም ከሚቃጠል ይልቅ ከአካላትሽ አንዱ ቢጎድል ይሻላልና ይሉኝ የነበረው ሽማግሌው የንስሐ አባታችን ትዝ አሉኝ። እንጀራዬን የሚታይ ቦታ አኑሮ ሲያበቃ ካየሽ ገነትን አትወርሽም ብሎ ነገር ምንድን ነው? ማጥፋትስ ከዚህ የሚዶለውን አሳዶ የሚያመጣውን ሆድን ነበር። ሆድ እያለ ገነትን መውረስ ብሎ ነገር የለም። ታዲያ ገነት ለመግባት ሆዴን ላጥፋው ይሆን? ሆድን ማጉደል ማለት ደግሞ በሌላ አማርኛ ራስን መግደል ማለት ነው። ራሱን የገደለ ደግሞ ሲኦልን እንጂ ገነትን አይወርስም። ታዲያ እነማን ናቸው ገነትን የሚወርሱ? ተስፋ ባደርግ ሲኦል ቤቴ ናት። እስከዚያው ራሴን አልበድል፣ የሥጋዬን ፍላጎት ልፈጽም፣ የማታ ርዝቄንም ይጣልልኝ። ያኔ ገና መልኬ ሳልናገር በሚረታበት ወቅት፣ የወንዶች አንደበት እንደ ማር በሚጣፍጠኝ ጊዜ፣ እውነት እንጂ ውሸት የሚናገሩ ሳይመስለኝ ትናንትንና ነገን ጋርደው የዕለቱን ብቻ በማሳየት ከሞቆ ቤቴ ከምወዳቸውና ከሚወዱን ቤተሰቦች ወንዶች የሚጣፍጥ ያልተከለከለ ፍሬ አቅምሰው አስወጡኝ። የኔንም የቤተሰቦቼንም ተስፋ እንደ ዛፍ ስር ነቀሉት። ማኅፀኔን አስፍተው አባት ለሌላቸው ልጆች እናት አድርገውኛል። ተፈራርቀውብኛል። ዛሬ ለፍቅር ብሎ የሚጠጋኝ የአዳም ዘር የለም። ምክንያቱም ዘመን ችግርና መከራ ውበቴን አጥበው ይዘውት ሄደዋልና ነው ትል ነበር እናቴ ወንዶች ያደረሱባትን በደል ስታወጋኝ። አዳም በሔዋን ተሳስቶ አትብላ ተብሎ የተከለከለውን ዕፀ በለስ ፍሬ ቀምሶ ከገነት ቢባረር ሔዋንን ራቂ አላት። ጌታም አታርቃት፣ በእርሷ ተባረ ከገነት እንደወጣ በእርሷም ወደ ገነት ትመለሳለህ አለው። ያለውም አልቀረ፣ ትንቢቱ ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ድንግል ማርያም ተወልዶ አዳምን በደሙ ከኃጢአቱ አነጻው። አዳምም ንስሐ ገብቶ ወደ ገነቱ ተመለሰ። ታዲያ በአዳም ተሳስተው ያልተከለከለ ፍሬ ቀምሰው ከገነቱ ቤታቸው ወደ ሲኦል የተወረወሩ ሴቶችስ እኔና እናቴስ በማን ነው ወደ ገነቱ ቤታችን የምንመለሰው? ወይንስ ጥንቱንም አድሎ ይኖር ይሆን እንዴ? ዛሬ ግን እናቴ ወደ ገነቱ ቤቷ መመለስ አትችልም። በሩ ተሸንቅሮባታል፣ ደክማለች። በጨለማም ምንጣፉን ዘርግታ ከሲኦል ወደ ሲኦል የምትሄደው ነፍሷ ጥላት እንዳትበር በቁርበቷና በአጥንቷ ደግፋ በጨለማ ቤቷ ውስጥ ሆና እያለች ታቃስታለች። የሚደርስላት የሚያሳክማት አጥታ። ታዲያ እኔ ልጇ ብደርስላት ምን አለ አሳክሜ ነፍሷን እንዳተርፍ አንዱ ብቅ ቢል በመኪና ወይ በእግር አረብ ወይ ጥቁር ለገንዘብ ሲሉ ከማያውቁት ገላ ካለመዱት ጠረን ጋር ለመዋሃድ መናፈቅ። ለእናቴ በሽታ ባይሆን ኖሮ ከዘቀጥኩበት ዓለም ከተጫነኝ የሲኦል ጥላ በራሴ ጥረት እንጂ በአዳም እርዳታ መውጣት አልፈልግም ነበር። ከራሴ በላይ ለእናቴ አስብ ይሆን? በኒዮን የመብራት ብራንዶች ያሸበረቀው ሆቴል እንደደመቀ ነው ያለው። አልፎ አልፎ አንዳንድ ሰዎች ይገባሉ ይወጣሉ። ጥቁሩ የሬንጅ ምንጣፍ ጭር ብሏል።
በኃይለኛ ፍጥነት በረው የሚያልፉት መኪኖችና እንደኔው የምሽት ርዝቅ ከሚጠብቁ ተስፈኞች በቀር የሚታይ ነገር የለም። ጥቁር ሰማይ፣ ጥቁር ምድር። ቅዝቃዜን አዝሎ እንደ ደራሽ ወንዝ እየጋለበና እያፏጨ የሚመጣው የምሽቱ ንፋስ ፊቴን እየገረፈ ያልፍና ትከሻዬ ላይ የተነሰነሰውን ፀጉሬን ያመሰቃቅለዋል። እንደ ጥሩ ፍቅረኛ ስስ ቀሚሴን ከገላዬ ላይ ለጥፎ በማሻሸት ያንዘፈዝፈኝና በእግሮቼ መሃል አድርጎ ያልፋል። ይመጣል፣ ይሄዳል። በዚህ መሃል ከየት እንደመጣች ያላወቅኳት ብጣሽ ወረቀት በንፋሱ ተገፍታ በእይታዬ ላይ ተሰነቀረች። ምንድን ነች? ምንስ ነው ያዘለችው? ጉዟን በአይኔ ተከተልኩት። በንፋሱ እየተገፋች እየተሽከረከረች መሬቱ ላይ እየነጠረች ከአጠገቤ ደረሰች። ሊይዛት ጎንበስ ስል እሷም እንደ ምሽቱ ንፋስ በእግሮቼ መሃል አድርጋ በማለፍ አመለጠችኝ። ዞር የተመለከትኳት ልክ እንዳመጣጧ እየተሽከረከረች መሬቱ ላይ እየነጠረች በንፋሱ እየተገፋች በማለፍ ምንም አሻራ ሳትተው ጨለማ ውስጥ ገብታ ጠፋች። እኔም እንደ ወረቀቷ ነኝ። በሕይወት ጎርፍ እየተገፋው ሳልወድ በግድ እየተገላበት ካልታወቀ ቦታ መጥቼ ወዳልታወቀ ቦታ እጠፋለሁ። ልክ እንደ ወረቀቷ እየተገላበትኩ ከማለፍ በቀር በሕይወት መንገዴ ላይ ለማለፍ የማኖረው አሻራ የለም። እነዚህ ደግሞ ምንድን ናቸው? አጠና ነጋዴ ይመስል ረጅም ዱላ ከጎናቸው ሽጠው በረጅም ካፖርት ተጀብነው ይንጎራደዳሉ። እኔ እንዳይሆን ቆርጫለሁ። ለምን ያፈጡብኛል? እኔ ላይ አይደለም መሰል። አዎ እኔን ትተው ውብ ቦርሳዬ ላይ ነው ያፈጠጡት። ውስጡ ሀብት ያለው መስሏቸዋል። አላወቁም እንጂ ቦርሳዬ ውስጥ ያለው ሀብት ሳይሆን ሰው እንዳያየው የተቆለፈበት ድህነት ነው። ፈዝዤ ከቆምኩበት ያነቃኝ የሰማሁት ድምፅ ነበር። ሊቀናኝ ነው መሰለኝ። አንድ መኪና በዝግታ እየቀረበ መጣ። ከሆቴሉም በርካታ ሰዎች ወጥተው ወደ እኔ አቅጣጫ እያመሩ ነው። ቢጠይቁኝ፣ ቢወስዱኝ፣ ቢሰጡኝ ገንዘብ ልቁጠር እርምጃቸው። በዝግታ የመጣው መኪና እኔ ጋር ሲደርስ የመቆም ያህል ረጋ። ውስጡ ያሉትን በሚመረምር አይን ተመለከቱኝ። አልጣምኳቸውም መሰል። እንዳመጣጣቸው በዝግታ በማለፍ ከኔ 7 እርምጃ ወደ ቆመችው ልጅ ሄዱ። ሁሉም ነገር ይታየኛል፣ ይሰማኛል። ነገራቸውና ነገራችን ሁሉ የሚገርም ነው። የአንድ ጨረቃ ውል፣ ማታ ጥሎሽ፣ ማታ ሙሽራዬ፣ ማታ ኃይሎ ጋር በቃ ጠዋት ሁሉ ይቀደዳል። እኔም በዝግታ ካለፈችው መኪና ውስጥ 2 ወንዶች ወረዱና ልጅቷን ቀረቧት። መኪናዋ ውስጥ የቀረው ሙሽራ ሚዜዎች መሆናቸው ነው። አረብኛ ተአርፊ ንሽቲ ንግግር ለማያስፈልገው ቋንቋ መጠየቁ አልኩ በልቤ። ኤሽ አልፈናን። ሚዜዎቹ አረቦች አይደሉም፣ ግን አረብ ለመሆን የሚጥሩ ይመስላል። ጥሎሹን ለመስጠት ተግደረደሩ። ሔዋን ብቻዋን ተከራከረች። በኋላ ሰመረ መሰል አቅፈው እየተሻሹ ሙሽራዋን መኪና ውስጥ አስገቧት። ሲተሻሿት አይቼ ልስቅባቸው ፈለግኩ። ቆዳዋን ችግር እንጂ ፍቅር እንደማይዘልቀው አያውቁም። ይበልጥ ሳቄ መጣ። በእንጀራ ይሳቃል ግን። ወደ ውስጥ ተነፈስኩት። ተቀብሮ የቀረ ሐዘን እንጂ ደስታ አይጎዳምና መኪናዋ ጉዞዋን ስትጀምር ፊቴን ወደ ሆቴሉ መለሱ። ለካ ሰዎቹ አጠገቤ ደርሰው ኖሮ በንግግራቸው አባነኑኝ። አንቺ ወደ ቤትሽ አትገቢም አለኝ። መጠጥ ወደፊት እድሜና ሰውነቱ ወደ ኋላ የሚጎትተው ሽማግሌ። አብረውት ያሉት ጓደኞቹ ከት ብለው ሳቁለት። እኔም መለስኩለት። እኔ ወደ ቤት ከገባው ክቡርነቱን ማን ጠብቆ ይደገፋል? ቅሌታም ሽማግሌ ብዬ ልሳለቅበት እልሄን ልወጣበት ፈልጌ ነበር። ግና ሔዋንነቴ ያስፈራኝና እንደ ሳቄ ቁጣዬንም ወደ ውስጥ ተነፈስኩት። ሽማግሌውና ጓደኞቹ ጸያፍ ስድቦችን እየቀቡኝ እየለጠፉብኝ የተሳሳቁ አልፎኝ ሄዱ። ሽማግሌ አልወድም። ሽማግሌ ባየ ቁጥር ሁሌም ትዝ የሚሉኝ የንስሐ አባታችን ናቸው። ሐሰተኛው የንስሐ አባታችን። ድሮ እናቴ ሀብት በነበራት ጊዜ ንስሐ አባታችን ውበቷን አይተው ሊተኟት ስለፈለጉ በቀን እስከ 3 በመመላለስ በተቀደሰ ውሃ ቤታችንን ይባርኩት ነበር። ታዲያ የአዳም ነገር የእናቴ ውበት ሲረግፍ እጇ ሲያጠር የንስሐ አባታችን ቤት መምጣት አቆሙ። ይኸው ቤታችንን መጠው ከባረኩትና በተቀደሰ ውሃ ከረጩት ዓመታት አልፈዋል።
ንስሐም በገንዘብ ሆኑ በቀደምለት አባቴ ደክም ያለው መጥተው ንስሐ ያስገቡኝ ብላ ብትልክባቸው ጉዳይ አለኝ አይመቸኝም፣ ከቻልሽ ሌላ አባት ፈልጊ ብለው ላኩባት። ንስሐም በገንዘብ ሆነ በሞቿ እናቴ እንዴት ንስሐ የሚያስገባት ታጣለች? ግድ የለም ይቅር። ለእናቴ የገነት በር የተቆለፈው ዛሬ አይደለም። ወይኔ ሰዓቱን መድረሱን መሰል። ባለዱላዎቹ በካፖርት የተጀቦኑት ቦርሳይን ትተው እኔ ላይ ያፈጠጡ። ሊያስሩኝ ነው? ከሲኦል ወደ ሲኦል ሊከቱኝ? በቃ እናቴ በተዘፈቀችበት መከራ ተቀብራ ልትቀር ነው። ምን አባቴ ይሻለኛል? ከባለዱላዎቹ መካከል አንዱ ወደ ቤት አትገቢም? አልመሸም እንዴ አለኝ። አልመሸም እንዴ? ለነጋለት እኮ ነው የሚመሸው። ለእኔ ነግቶልኝ አያውቅም። የሁሉም ጊዜ ከጨለማ ወደ ጨለማ ነው። ቀድሞውንም አውቄዋለሁ። በሕይወት እስካሉ ድረስ ሁሉም መንገዶች የሚያደርሱት ወደ ሲኦል ነው። ተመልሰው መጥተው ከእስር እንዳይከቱኝ ወደ ለመድኩበት አመራው። አልቀናሽም እንዴ አለኝ። ከቢው ፊት ለፊት ጥቁር እንጨት ማግዶ ቀይ እሳት የሚሞቀው የገነት በረኛ። አላለውም እባክህ ብዬ ጠጋ አልኩት። ቅድም ለሰላምታ እንኳ ኮራሽብን። ያላየንሽ መሰለሽ? የእናንተን ነገር ሁሉንም እናውቃለን። ቀን ቀን ትጠሉናላችሁ፣ ትዘጉናላችሁ። ውድቅ ሲሆን ሰዓት እላፊ ደርስ ግን የቀኑን ሁሉ ረስታችሁ ውድድ ታደርጉናላችሁ አለኝ። ጥቁሩ የገነት በረኛ በአሞራ ጥፍሮቹ የከበቡትን ውሾች እያሻሸ። ለስጋዊ ደስታ ብዬ ብቀርበው በዚህ ውድቅት አባሮ ነፍሴን ለነጣቂ ሊሰጣት። ከአባረረኝ ወዴት እንደምሄድ አላውቅም። ችግሬን አለሳልሼ ነገርኩት። በፈገግታ ተመለከተኝ። ውሻዎቹን ካባረረ በኋላ የያዘውን እሳት በውሃ አጥፍቶ ከፎቁ ስር ወደ ተለጠፈችው ቤው አቅፎ አስገባኝ። ቤት አትባልም መቼም። ስንቀጠቀጥ አይቶም ጋቢ ቢጤ አለበሰኝ። ሁሌም የምሽት ርዝቅ ሲጠፋና ሰዓት እላፊ ደርስ እንዲህ ነው የማድረው። ብዙም አልቆየ። ሁለታችንም ልብሶቻችንን አውላልቀን መኝታ ውስጥ ገባን። ደረቱ ላይ ለጥፎኝ ጫን ጫን እየተነፈሰ በረደሽ አለኝ በደከመ ድምፅ። አልመለስኩለትም። ግና በዚያች ቅጽበት አእምሮዬ ውስጥ የታሰበኝ እናቴ የህመም ጉዳይ ነበር። ተመስገን ነው እንጂ ሰው በጣሙን ታሞ ይጨምር የለም ወይ? ካማረሩት ደግሞ ቀስ በቀስ እኔንም በሰው ቁመት ልክ የወረደችው የሲኦል ፀሐይ ትሞቅ ታጣጥለኝ ጀመር። ተፈጸመ። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ተጋብዛችኋል። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደኋላ አትበሉ። በተጨማሪም የቪዲዮ ሀሳብ ለአንድ ለምታውቁ ሰው ይጠቅማልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።